ነጭ ሽንኩርት በአንደኛው የዓለም ጦርነት ኢንፌክሽኖችን ለማከም እንደ አንቲባዮቲክ ይጠቀሙት ነበር። አሁን ደግሞ ጥናቶች እንደሚያመለክቱት የደም ግፊትን ለመቀነስ፣ አንዳንድ ካንሰሮችን ለመቋቋም አልፎ ተርፎም ከ20 በላይ የባክቴሪያ አይነቶችን በመዋጋቱ የሰውነት በሽታን የመከላከል ስርዓትን ከፍ ያደርጋል። ነጭ ሽንኩርት በዋነኝነት ጥቅሙ ለጤናና ለመድኃኒት ማገልገሉ ነው። በአሁኑ ጊዜ አብዛኛው የጤና ጥቅሞቹ የሚመጡት ነጭ ሽንኩርት ሲቆረጥ፣ ሲደቅ ወይም ደግሞ ሲታኘክ በሚፈጠረው የሰልፈር ውህድ ነው። ምናልባትም ከነዚህ ውስጥ ዋነኛው አሌሲን በመባል ይታወቃል። ሆኖም አሌሲን አዲስ ነጭ ሽንኩርት ከተቆረጠ ወይም ደግሞ ከተፈጨ በኋላ ለአጭር ጊዜ የሚቆይ ውህድ ነው። ሰላም፣ እንዴት ናችሁ? ዘካሪያስ እባላለሁ። በዚህ ቻናል ላይ የተለያዩ የጤና ጥቅሞችን፣ የሳይኮሎጂ ምክሮችንና የኢንፎርሜሽን ቲፖችን ያገኛሉ። ለዚህ ቻናል አዲስ ከሆናችሁ ፎሎ፣ ሼር፣ ሰብስክራይበር በማድረግ ቤተሰብ ይሁኑ። በዛሬው ቆይታችን ላይ የምናየው የነጭ ሽንኩርትን 11 ጥቅሞች ነው። 10ኛ ላይ የምናስቀምጥላችሁ በጣም ወሳኝ ስለሆነ እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የበሽታ መከላከል ስርዓትን ይጨምራል። ነጭ ሽንኩርት በሽታን የመከላከል አቅምን በማጎልበት በሰፊው ይታወቃል። ይህም ጉንፋንንና ተላላፊ በሽታዎችን ለማከምና ለመቋቋም ተወዳጅ መድኃኒት ያደርገዋል። ነጭ ሽንኩርት ኢንፌክሽኖችን ለመዋጋት የሚረዳውን ነጭ የደም ሴል ለማምረት ይረዳል። በውስጡም የበሽታ ተከላካይ ህዋሲያት እንቅስቃሴን የሚያሻሽሉና በሰውነታችን እንደ ባክቴሪያና ቫይረስ ያሉ የውጭ ወራሪ ተዋሲያኖችን ለመከላከል የሚረዱ ውህዶችን ይዟል። ጥናቶች እንደሚያመለክቱት ነጭ ሽንኩርት በውስጡ የያዘው ውህድ ጉንፋንን ለመከላከልና ተደጋጋሚ የጉንፋን በሽታ ላለመጠቃት ትልቅ አስተዋጽኦ እንዳለው ያመለክታሉ። ነጭ ሽንኩርት ተጨማሪ ምግብ ወይም ደግሞ ትኩስ ነጭ ሽንኩርትን የሚጠቀሙ ሰዎች ለጉንፋን የመጋለጥ ዕድላቸው በጣም አነስተኛ ነው። ስለዚህ ትኩስ ነጭ ሽንኩርትን ከምግብ ጋር በመጠቀም የጉንፋን የመከላከል አቅማችንን የመጨመር ትልቅ አስተዋጽኦ አለው። ሁለተኛ፣ የደም ግፊትን ይቀንሳል። እንደሚታወቀው የደም ግፊት ለስትሮክና ለልብ ድካም የሚያጋልጡ መንስኤዎች መካከል አንደኛውና አደጋው ነው። ነጭ ሽንኩርት ደግሞ የደም ግፊትን በመቀነስ ወይም ደግሞ ከፍተኛ የደም ግፊት ያለባቸውን ሰዎች በመቀነስ በሳይንስ የተረጋገጠ ጥናት ነው። ነጭ ሽንኩርት በውስጡ ያለው ውህድ እንደ አሌሲን ያለ ሲሆን ይህ ደግሞ የደም ቧንቧ ቱቦን ዘና በማድረግ የደም ዝውውርን ያስተካክላል። ይህ ደግሞ ከፍተኛ የደም ግፊት ላላቸው ሰዎች የደም ስርዓታቸውን ያስተካክልላቸዋል። እነዚህ ውህዶች ናይትሪክ አሲድን ያመርታሉ። ናይትሪክ አሲድ ደግሞ የደም ወሳጅ ግድግዳን ቧንቧ ዘና በማድረግ ደም ሳይጨናነቅ እንዲተላለፍ ይረዳል። ነጭ ሽንኩርት እንደ ሰፕሊመንት ለደም ግፊት ላለባቸው ሰው መጠቀም እንችላለን። ከ600 እስከ 1000 ግራም በቀን መውሰድ ለደም ቧንቧ ዘና በማድረግ የደም ግፊትን ይቀንሳል። ይህን በምናደርግበት ጊዜ ግን ሐኪም ማማከር ግድ ይለናል። ሶስተኛ፣ የኮሌስትሮል መጠንን ይቀንሳል። ኤልዲ ወይም ደግሞ መጥፎ የኮሌስትሮል መጠንን ለመቀነስ ይረዳል። የኮሌስትሮል መጠናችን ደግሞ ከፍ ካለ ለልብ ህመም ይዳርገናል። በጉበት ውስጥ ያለውን የኮሌስትሮል መጠን በመቀነስ ነጭ ሽንኩርት ይታወቃል። ነጭ ሽንኩርት ኤችዲኤል ወይም ደግሞ ጥሩ የኮሌስትሮል መጠንን አይነካም። ስለዚህ ጤናማ የሆነ የስብ መጠንን በሰውነታችን ውስጥ ያስተካክላል ማለት ነው። ጥናቶች እንደሚያመለክቱት ከ10 እስከ 15% የሆነ ከፍተኛ የኮሌስትሮል መጠንን በማስተካከል ነጭ ሽንኩርት ትልቅ አስተዋጽኦ አለው። ስለዚህ ነጭ ሽንኩርት በጥሬውም ደግሞ ከምግብ ጋር ተቀላቅሎ መመገብ ጥሩ የሆነ የኮሌስትሮል መጠንን በሰውነታችን ለማስተካከል ይረዳል ማለት ነው። አራተኛ፣ እንደ ኃይለኛ አንቲኦክሲዳንት ይሰራል። ነጭ ሽንኩርት በአንቲኦክሲዳንት የበለጸገ ሲሆን እንደ ካንሰር፣ የልብ ህመምና የመሳሰሉትን ስር ነቀል በሽታዎች ይከላከላል። ነጭ ሽንኩርት አንቲኦክሲዳንት ባህሪዎች እንደ አሌሲንና ሲሊየም ያሉ ውህዶች ነፃ ራዲካል የሚያጠፋና የህዋሳት ጉዳትን ይከላከላል። ነጭ ሽንኩርት የጸረ እርጅና ጥቅምም አለው። እንዲሁም ደግሞ ከእርጅና ጋር ተያይዞ የሚመጡ የቆዳ መሸብሸብ እንዲሁም ደግሞ የአልዛይመር በሽታን የመከላከል አቅም አለው። ነጭ ሽንኩርት የካንሰር የመከላከል አቅም ይረዳል። እንደ ጉሮሮ፣ የጨጓራና የአንጀት ካንሰር ላይ ረጅም ጥናቶች ተደርገውበት ውጤታማ ሆነዋል። ነጭ ሽንኩርት የአጥንት ጤንነትን ለማሻሻል ይረዳል። በውስጡ ካልሲየም፣ ዚንክና ማግኒዚየም ስላለው እነዚህ ደግሞ የአጥንትን ጤንነት ለመጠበቅ ዋነኛ ሚና የሚጫወቱ ማዕድኖች ናቸው። ነጭ ሽንኩርት የአትሌቲክስ ብቃታችንን ያሻሽላል። ምክንያቱም የደም ዝውውራችንን በማሻሻል የሩጫ ወይም ደግሞ የሰውነት አቅማችንን በማሻሻል ትልቅ አስተዋጽኦ ያደርጋል።
8ኛ ነጭ ሽንኩርት ጉበትንና ኩላሊትን በማገዝ መርዛማ ንጥረ ነገሮችን ከሰውነታችን ውስጥ እንደሚያግዝ በሳይንስ ተረጋግጧል። ለነጭ ሽንኩርት የልብ ጤንነትን ያሻሽላል። ምክንያቱም የኮሌስትሮል መጠንን፣ የደም ግፊትና የደም ዝውውርን ስለሚያሻሽል የልብ ጠቃሚ መድኃኒት ተብሎም ይጠራል። ነጭ ሽንኩርት የደም ስኳር መጠንን ይቀንሳል። ስለዚህም የስኳር በሽተኛ ታማሚዎች ወይም ደግሞ ሰውነታችን ውስጥ ከፍተኛ መጠን ያለ የስኳር መጠን ካለ ነጭ ሽንኩርት የደም ስኳር መጠንን የመቀነስ ትልቅ ብቃት አለው። 11ኛ ኢንፌክሽንና ባክቴሪያኖችን ይዋጋል። ምክንያቱም ነጭ ሽንኩርት የጸረ ፈንገስ ባክቴሪያና ቫይረስ ባህሪ ስላለው እነዚህን ይዋጋልናል።